ሁዳዴ ሲሆን 2 ወር ሙሉ ምን ጾመው ለምንድን ነው እንዴ አለበዛም አዳም በመብል ያመጣውን ሞት ለማፍለሱ ጾም እግዚአብሔርን የማክበር ምልክት ነው ጾም እግዚአብሔርን የመውደድ ምልክት ነው በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው ከእግዚአብሔር ይልቅ ይህ ተመርከቱ ስታካፍሉት ለአምስት ስታካፍሉት ምን ደርሷል 8ቱን ቀን ለውሃ ጣቢያ 8ቱን ቀን ለመሬት ጣቢያ 8ቱን ቀን ለነፍስ ጣቢያ 8 ቀን ካሰና ያንን ታስገብግበን በልተን በመጎምጀት ያመጣነውን ሞት አፈለሰልን እንደገና ደግሞ የተረጉሙታል አባቶቻችን ላላቱ በያላት 10 ፍጹም 40 ቀን ደግሞ 10 ቀን ካሳ ለማለግ ነው አላችሁን እግዚአብሔር ከሁላችሁ ጋር ይሁን